ሰላም ሰላም ውድ ቤተሰቦች፣ እንግዲህ አንዳንድ ነገር ማለት ጥሩ ነው እና ሰሞኑን ቲክቶክ ላይ ስገባ ቫይራል የሆነ ነገር አለ። በአዶናይ እና በዩቲናስ መካከል የሆነ የተፈጠረ የቦት ችግር አለ መሰለኝ። ሰው አንደኛውን ደግፎ ምናምን ሲያወራ ሲሳደብ ምናምን እሰማለሁ እና በጣም ይገርመኛል። እኔ አዶናይ ተመረጠ፣ ሀዩቲ ተመረጠች፣ እኔ የማገኘው ጥቅም የለም። ስለዚህ እንደዛ ብለን ሁላችንም ብናስብ ጥሩ ነው እላለሁ። ግን ደግሞ አንዳንድ ከምርጫው ጋር ተያይዞ የመጡ የሚያስጠሉ ባህሪያት አለ። ለምን አንድ ሰው በአንድ ቀን ህዳር 30 ሺህ 40 ሺህ ሲጨምር የተወሰነ ስሜት ፊል ታደርጋላችሁ። አንዳንዶች እንዲሁም ለምርጫ ቅስቀሳ በሚመስል መልኩ ሶሻል ሚዲያ ላይ ትልቅ የሆነ የኢቢኤስ ላይ ፕሮግራም ቀርቦ ይህን ያክል ቅስቀሳ ማድረግ ለምን እንደሆነ አልገባኝም። እስኪ ከገባችሁ እናንተ እንድትመልሱልኝ እፈልጋለሁ። ግን ማለት የምፈልገው ነገር መጀመሪያ ሆዳችንን ብንሞላ ማለት የሆነ ሰንበዲ ደጋፊ ከምንሆን መጀመሪያ እኛ ማንን ይህን ነገር ብናወራ የምናገኘው ጥቅም ምንድን ነው ብለን ብናስብ ጥሩ ነው ብዬ አስባለሁ። አመሰግናለሁ።